ሰይዳችን አለይሂ ሰላቱ ወሰላም እናታችን አይሻ ረዲየላሁ ዐንሃ ጠይቃቸው ነበር። ለይለተል ቀድርን አላህ ከወፈቀኝ ምን ብዬ ነው ዱዓ ማድረግ ያለብኝ ብላ ጠይቃ ነበር። ምን አሏት ነብዩ ሰለላሁ ዐለይሂ ወሰለም? አላሁመ ኢነከ ዐፉ ቱሒቡል ዐፍወ ፈዕፉ ዐኒ። አንተ ጌታዬ ሆይ ይቅር ባይ ነህ፣ ይቅር ማለትም ትወዳለህ፣ ይቅር በለኝ በይው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በየሱጁዳችን በእያንዳንዱ ዱዓችን ላይ መለየት የሌለብን ዱዓ የአላህን ይቅርታ መለመን ነው። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ። ይህንን ዱዓ ሁላችንም እንድናዘወትር አደራ እላለሁ። ይህንን ዱዓ አላህ ከተቀበለን አላህ ይቅር ያለው ሰው ሁሉም ጉዳዩ ይፈጸማል። የአላህን ይቅርታ ያገኘ ሰው ሁሉም ነገሩ ይሳካለታል። ኢብኑል ቀይም ረሕመቱላሂ ዐለይህ ምን ይላሉ? ሓጃ በጣም በስቶብህ ከተጨናነቅ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ በል። አላህ ስብሓነሁ ወተዓላ ያልጠየቅከውንም ጉዳይ ያሟላልሃል ይላሉ። ኢንሻአላህ ይህንን ዱዓ እናዘውትር። ሌሎችም ጉዳዮቻችንን አላህን እንማጸን። እናንተም በዱዓችሁ አትርሱኝ። አላህ ስብሓነሁ ወተዓላ ሁላችንም በያለንበት ጉዳያችንን ሁሉ አላህ ይፈጽምልን። አገራችንን ሰላም አማን አላህ ያደርግልን። ኑሮ ውድነትን አላህ ያንሳልን። ኢማናችን አላህ ይጠብቅልን። ዓለምን አጠቃላይም ሰላምና ፍትህ የሰፈነባት ዓለም አላህ ያደርግልን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።